ነገር አለብኝ። የቤት ኪራይ፣ የመኪና ኪራይ፣ ብዙ ነገር ይዤ ነው አካውንቴን አትንኩብኝ በቃ። ሰላም ጤና ይስጥልኝ ውድ የቻናሌ ተከታዮች። ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልክ ብላ እንዳደገች በይፋ የምትናገር ሴት ዛሬ በመላው የኢትዮጵያ ማህበራዊ ሚዲያ በተለይም በቲክቶክ እና በዩቲዩብ መንደር መነጋገሪያ ስለሆነው ሰሞነኛ ጉዳይ ጥቂት እናወራለን። በአንድ በኩል ስመጥሮ የጥበብ ሰውና የዶንኪ ቲዩብ መስራች እሸቱ መለሰ፣ በሌላ በኩል ደግሞ ወጣቷ የቲክቶክ ተጽዕኖ ፈጣሪ ሃና ግደይ። ይህ ጉዳይ በሁለቱ ግለሰቦች መካከል ያለ ተራ ንትርክ ሳይሆን የትውልድ አስተሳሰብ፣ የማህበረሰብ እሴትና የግል ህይወት ምርጫዎች የተጋጩበት ትልቅ አውድ ሆኗል። ዛሬ ሚዛናዊ በሆነ መልኩ የሁለቱንም ወገን ሐሳብ እንመለከታለን። የእሸቱ መለሰ ስጋትና ትችት። እሸቱ መለሰ በቅርቡ በተለቀቀው ቪዲዮ ስም ባይጠራም በማህበራዊ ሚዲያ ላይ የሚታዩ አንዳንድ ድርጊቶች በጽኑ ወቅሷል። እሸቱ የሚያነሳው ነጥብ ግልጽ ነው። ቤተሰብ ታለ ይላል። ይህንንም በማነሳበት ጥያቄው የእሴት መሸርሸር፣ ልጆቻችን በቲክቶክ የቀጥታ ስርጭት ላይ ለገንዘብ ሲሉ ክብራቸውን ሲያሳንሱ ሌሊቱን በሙሉ ናይት ክለብ አድረው ጧት ገንዘብ ይዘው ሲመጡ ቤተሰብ ለምን ዝም ይላል የሚል ጥያቄ ያነሳል። በመቀጠልም የድሮውን ስርዓት ያነሳል። እኛ ድሮ ናይት ክለብ ስንሄድ ትራስ አልብሰን ተኝተን መስለን ተደብቀን ብዙ ዛሬ ግን ግልጽነትና ስርዓት አልበኝነት ተቀላቅለዋል በማለት የቤተሰብ ቁጥጥር መላላቱን ይተቻል። እንዲሁም በሶስተኛ ያነሳው የሃይማኖትና ስነ ምግባር ነው። ማህበራዊ ሚዲያ የወጣቶችን አስተሳሰብ እንዳያበላሽና ሃይማኖታዊ እሴቶችን እንዳይጎዳ ጥንቃቄ ያስፈልጋል የሚል የቆረጠ አቋም አለ። በሌላ በኩል ደግሞ የሃና ግደይ ምላሽና ተጨባጭ ሁኔታ ስንሰማ ሃና ግደይን ምላሽ ስንሰማ በቪዲዮ ጀርባ ያለ ሌላ የህይወት ትግል እንመለከታለን። ሃና ተውኝ ልኑርበት ትላለች። የራሷ የሆኑ ጠንካራ ምክንያቶችንም ትዘረዝራለች። የህይወት ጫና። ሃና የምታነሳው ትልቁ ነጥብ የቤተሰብ ኃላፊነት ነው። የታመመች እናቷን ለማሳከም፣ የወንድሟን የትምህርት ቤት ክፍያ ለመሸፈን፣ የመኪና ኪራይና ሌሎች መሰረታዊ ፍላጎቶችን ለማሟላት የምታደርገው ጥረት ቀላል እንዳልሆነ ትገልጻለች። እንዲሁም በመቀጠል የግል የነጻነት መብቷን ትናገራለች። በራሴ አካውንት የፈለኩትን የመናገር የመኖር የፈለኩትን የማድረግ መብት አለኝ የምትለው ሃና የምታደርጋቸው ነገሮች ሁሉ ከችግርና ከቤተሰብ ፍላጎት ጋር የተያያዙ መሆናቸውን ትናገራለች። እንዲሁም በሶስተኛ ደረጃ ትችቱ ያስከተለውን ጫና ስንመለከት ታዋቂ ሰዎች እኔ ላይ ዘመቻ መክፈታቸው አካውንቴን አደጋ ላይ ይጥላል፣ ይህ ደግሞ የገቢ ምንጭን በመንካት የእናቴን ሕክምና ያደናቅፋል የሚል ስጋት አለ። አሁን በቀጥታ የምናልፈው እውነቱ የታለ? አሁን ጥያቄው እዚህ ጋር እውነት ያለው ከማን ጋር ነው? የእሸቱ ሐሳብ የማህበረሰቡን ደህንነትና ስነ ምግባር መጠበቅ በሚል እይታ ሲታይ ትክክል ነው። ሀገር የምትገነባው ስነ ምግባር ባለው ትውልድ ነውና፣ በሌላ በኩል ደግሞ የሃና ህይወት ተርቦ ከመሞትና ሰውን ተማጽኖ ከመኖር ይልቅ የዛሬውን ማህበራዊ ሚዲያ ተጠቅሞ ቤተሰብን መርዳት የሚል የግል የመረረ ትግል ነው። ወደ ሰላማዊ መፍትሄውና ምክረ ሐሳቡ ስንሸጋገር እንዲህ አይነት ግጭቶች በማህበራዊ ሚዲያ ላይ መከራከራቸው ለማንም አይጠቅምም። መፍትሄው ሊሆን የሚችለው መከባበር፣ መረዳዳት እና ሚዛናዊነትን። ለምሳሌ መከባበር ትችቶችን ግለሰብን ያላጠነጠኑና ክብረ ነክ ያልሆኑ ይልቁንም ስርዓትን የሚያርሙ ቢሆኑ። ወደ መረዳዳት ስንመጣ ደግሞ ተጽዕኖ ፈጣሪዎች ወጣቶችን ሲተቹ ያለባቸውን ችግር ለመረዳትና አማራጭ የገቢ ምንጭ ወይም ደግሞ ድጋፍ የሚያገኙበትን መንገድ ቢጠቁሙ። ወደ ሶስተኛውና መጨረሻው መፍትሄ ስናልፍ ደግሞ ሚዛናዊነት።
እኛ ተመልካቾችም በአንዱ ወገን ላይ ከመፍረድ ይልቅ ነገሮችን በሰላም እንዲቋጩ ግፊት ማድረግ አለብን። ውድ ተመልካቾች እኔ የሁለቱንም ሐሳብ በዚህ መልኩ አቅርቤላችኋለሁ። እሸቱ መለሰ የአባታዊ ተግሳጽና የማህበረሰብ ስነ ምግባር ተቆርቋሪነቱ ላይ ይከበርለታል። ሀና ግደይም ለቤተሰቧ የምታደርገው መስዋዕትነትና ያለችበት የህይወቱ ጥረት ሊረዳላት ይገባል። አሁን እናንተ ምን ትላላችሁ? የእሸቱ መለሰ ተግሳጽ ለትውልድ አስፈላጊ ነው ወይስ አቀራረቡ ሀናን ጎድቷታል? ሀናስ ቤተሰቧን ለመርዳት የምታደርገው ጥረት በቲክቶክ ላይ በምታሳየቸው ድርጊቶች ያጸድቃታል? የእናንተ ሐሳብ ለሌሎች ትምህርት ሊሆን ስለሚችል በጨዋነት በሚዛናዊነት ኮሜንት ላይ አስፍሩልኝ። ቪዲዮውን ከወደዳችሁት ላይክ፣ ሼር በማድረግና እንዲሁም ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናሌ ተከታዮች እንድትሆኑ በአክብሮት ጋብዛለሁ። በሌላ ቪዲዮ እስክንገናኝ ሰላም ቆዩልኝ።